ያደግኩት አማራ ክልል ወሎ ክፍለ ሀገር ደሴ የምትባል ከተማ ላይ ነው። ቤተሰቦቼ ሀብታም ባይባሉም ሌላ ልጅ ስለሌላቸው እኔን በደንብ ይንከባከቡኛል። ትምህርትን በጊዜ ነበር የገባሁት። የልጅነት ህይወቴ ብዙም የተለየ ነገር ስለሌለው ወደ ፍቅር ህይወቴ ልግባላችሁ። ልክ በ14 ዓመቴ የ8ኛ ክፍል ተማሪ ሆንኩ። ይሄኔ ነበር የኔም የሰውነት ቅርጽ ለውጥ ያሳየው። ከዛም ባለፈ እኔ በባህሪ ዝምተኛ ስለሆንኩ ከሰውነት ቅርጽ ጀምሮ በብዙሃን አስተያየት ውብ የምትባል አይነት ሴት ነበርኩ። እኔ የእስልምና ሃይማኖት ተከታይ ነኝ። ከዕለታት አንዱ ቀን ክፍላችን ውስጥ እንግዳ ፊት አየሁ። አስተያየቱ ልብ የሚሰርቅ ነው። በእርግጥ እድሜ 14 ዓመት ነው። እሱ ደግሞ በግምት 18 ይመስላል። እኛ ክፍል የገባው ደግሞ ለታናሽ እህቱ ዕቃ ለመስጠት ነው። ቃላብ ይባላል። የግቢያችን የ12ኛ ክፍል ተማሪ ነው። ያን ቀን ልቤን እንደወሰደ እስካሁን አልመለሰልኝም። እሱን ካየሁበት ቅጽበት ጀምሮ ሙሉ ሀሳቤ እሱ ነው። እሱን ለማግኘት እህቱን ሰላምን ተዋወቅኳት። ከሰላም ጋር በጣም ተግባባን። ግን ወንድሟን ማፍቀሬን ፈጽሞ አልነገርኳት። ሁሌም ስናወራ በጣም የማፈቅረው ወንድ እንዳለ ስነግራት ሁኔታዬን አይታ ታድሎ ሶፊያዬ ትለኛለች። ቃል ቮሊቦል ይወዳል። ለዛም እሱን ለማየት ከሰላም ተደብቄ ኳስ ሜዳ ሄድና አየዋለሁ። ሁሌም እሱ የሚገኝበት ቦታ ሄዳለሁ። ሳየው ደስ ይለኛል። ግን አንድ ነገር አውቃለሁ። ከቃል ጋር የሃይማኖት ልዩነት አለኝ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ቃልዬን ማፍቀር እንጂ የኔ ማድረግ አልተፈቀደልኝም። ይህ በእንዲህ እንዳለ በተከታታይ 3 ቀን ቃል ትምህርት ቤት ቀረ። 3ቱ ቀን አመታት ሆነብኝ። ያለኝ ምርጫ ሰላምን ቤታቸውን እንድትወስደኝ ዘዴ ማፈላለግ ነበር። እናም ተሳክቶልኝ መጽሐፍ ፈልጌ በሚል ሰበብ ቤታቸው ሄድኩ። ቤታቸው ያምራል። የግቢው በር ተከፍቶ ስንገባ ቃልዬ በረንዳው ላይ ቁጭ ብሏል። ልክ ሳየው ሰላምዬ ቆንጅዬ ጓደኛለች አላት። የደስታ ሲቃ ተናነቀኝ። በሱ አፍ ቆንጆ መባሌን ማመን ያቃተኝ። ቃላብ ከትምህርት የቀረው አሞት እንደነበር ለማወቅ ብዙ ደቂቃ አልወሰደብኝም ነበር። አይኑን ካየሁት በኋላ እቤት ብዙ ከቆየው ስለምቆጣ ወጥቼ ወደ ቤት ሄድኩ። በየመንገዱ የማስበው ስለሱ ነበር። ሰላምዬ ቆንጆዬ ጓደኛለሽ ያላትን ሳስታውስ ደስታዬ እጥፍ ይሆናል። ፊቴን አሰሬ በመስታወት እያየሁ ግን እኮ እውነትም ቆንጆ ነኝ እላለሁ። ከዛ ቀን በኋላ ቃል እያወቀኝ እኔም ፍቅሬ ጨመረ። ቃላብ በጣም ጎበዝ ተማሪ ስለነበር ከሰላም ጋር አብሬ ላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽታዬን የገለጽኩለት። በዚህ በኩል ማፍቀሬ እንዳይታወቅ እየተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ታዲያ አንድ ቀን ሰላም አልነበረችም። ቃልዬ እኔን ያስጠናኝ ጀመር። እናታቸው ደግሞ በጣም ስለምትወደኝ አልፈራም እዛ ቤት ስሄድ። ከዛ እሱ እያስረዳኝ እኔ አይኑን አየዋለሁ። ምን አለ ሃይማኖታችን አንድ ሆኖ ፈጣሪ እሱን ለኔ ቢፈቅድልኝ እጣ ፋንታዬ ባረገው አልኩ። ከዛ ልክ ስንጨርስ ወደ ቤት ሄድኩ። ቤት ገብቼም መኝታ ክፍሌ ውስጥ የቤት ስራ ልሰራ የሂሳብ ደብተሬን ስገልጠው 1-2 ቦታ የታጠፈ ወረቀት አገኘ። ልቤ ድንግጥ አለና ገለጥኩት። የቃልዬ ጽሑፍ ነው። ሶፊዬ ይቅርታ አርጊልኝ፣ አንቺ እንደ ወንድምሽ ሊሆን ይችላል የምታይኝ፣ እኔ ግን በቃ አፍቅሬሻለሁ፣ መልስሽ ምንም ይሁን ምን አፈቅርሻለሁ ይላል። በድንጋጤ ከተቀመጥኩበት ተነሳሁ። ወረቀቱን አተኩሬ ተመለከትኩት። ቤተሰቤን አሰብኩ፣ ፍቅሬንም አሰብኩ። ሳላስበው ትኩስ እንባ በጉንጮቼ ይወርድ ጀመር። ይሄኔ አባዬ በሩን ከፍቶ ገባ። ወረቀቱን በእጄ እንደያዝኩ ደርቄ ቀረሁ። አባዬ ገብቶ ሁኔታዬን ሲያይ በጣም ነበር የደነገጠው። እንባዬን አይቼ አይኖቹ እንባ ሲያቀሩ ተመለከትኩ። ከዛ መጥቶ የአባትነቱን እያቀፈኝ ወረቀቱን ተቀበለኝና ወደ ጠረጴዛ ላይ ወርወር አድርጎት ልጄ ምን ሆነሽ ነው? ውጤት ተበላሽቶብሽ ነው ሲል ጠየቀኝ።
እኔም ይበልጥ ሆድ እየባሰኝ ምንም ሳልመልስለት ለቅሶዬን ቀጠልኩ። አባቴ ቢማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ያውቅ ነበር። ግን እሱ ሳይማር እኔን እያስተማረ ነው። እኔ ደግሞ የማላገኘውን ሰው አፍቅሬ መንገዴ ሊበላሽ ነው። እኔ መሆን የምፈልገው ቤተሰቦቼ እንደሆን የሚፈልጉትን ነው። ግን መሀል ላይ ምርጫ የሌለው የተፈጥሮ ግዴታ ላይ ወደኩ። አባቴ ምክንያት ሳያውቅ አባብሎኝ ብቻ ያን ቀን ነጋ። ትምህርት ቤት መሄድ ግድ ነውና ጠዋት ቦርሳዬን አንገቤ ወደ ትምህርት ቤት መንገድ ጀመርኩ። ይሄኔ ነበር ወደ ትምህርት ቤታችን መታጠፊያ ጋር ስደርስ ድንገት ቃላብን ያየሁት። እየጠበቀኝ እንደነበር ያስታውቃል። እኔ ግን ሳየው ልቤ ለሁለት ስንጥቅ ነበር ያለው። ሶፊ አለኝ። ቆም አልኩኝ። የኔ ቆንጆ እናፍቀሽኝ ነው በጠዋት የመጣሁት አለኝ። ዝም አልኩ። አላስጨንቅሽም እሺ፣ ፍቅር የጋራ ስሜት ነው። ስለዚህ ሲል አቋርጬው ትቼው መንገድ ጀመርኩ። በትክክል ማሰብ አልቻልኩ። ግራ ተጋባሁ። ይሄኔ ቃል ከአንደበትሽ መስማት አያስፈልገኝም የኔ ቆንጆ፣ ፍቅሬን ባትቀበይም አንቺን ማፍቀሬን ግን እቀጥላለሁ አለና አልፎኝ ወደ ትምህርት ቤት ቅጥር ግቢ ገባ። ክፍል ገብቼ መማር አቃተኝ። ግን እንደምንም እረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩ። ግን ብቅ እንኳን ሳይል እረፍት አለቀ። ምሳ ሰዓትም ጠበቅኩት። ግን የሚወደው ቅርጫት ኳስ እንኳን አስጠልቶታል። 2 ቀን በተደጋጋሚ ሳንገናኝና ቃልዬን ሳላየው አደርኩ። ከዛ በኋላ ግን ሳላየው መቆየት አልቻልኩ። ክፍላቸው ሄጄ ካጣሁት እቤታቸው ልሄድ ወሰንኩ። ከዛም ልክ እረፍት ስንለቀቅ ክፍላቸው ሄድኩ። ያኔ ይበልጥ የምሩን እንዳፈቀረኝ አረጋገጥኩ። ቃልዬ ብቻውን ተቀምጦ ትክስ ብሎ የነበረ። ልክ ስንተያይ ሁለታችንም ደነገጥን። ከዛ ማንንም ሳያናገር ተቃቅፈን እኔ እምባይ መቆጣጠር አቃተኝ። ጥቂት ተቃቅፈን ከቆየም በኋላ ቃልዬ አልኩት። ወይ ያለኝ አይኖቼን ለማየት ከደረቱ ቀና እያደረገኝ እወድሃለሁ አልኩት። ይሄኔ በደስታ የሚያደርገው ጠፋው። እኔና ቃልዬ በዚህ መልኩ ፍቅር ጀመረ። ሁሌም በድብቅ ቢሆንም እንገናኛለን። ሰፈሬ ድረስ ይሸኘኛል። ግን የኔና የሱን ፍቅር ያወቀችው የቃል እህት ሰላም ብቻ ነች። እሷም ሁሌም ትረዳናለች። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ። ይሄኔ ሁለታችንም በጣም አዘንን። የምናደርገው ግራ ገባን። ቃልዬም ትምህርቱ ይቅርብኝ እንጂ ትቼሽ አልሄድም አለ። እኔ ደግሞ የለፋበት እንዲቋረጥ አልፈልግም። ይህ በእንዲህ እንዳለ አንድ ቀን ምሽት ላይ ቃልዬ በሰላም አስጠራኝ። እኔም በጣም ናፍቆኝ ስለነበር እና አባዬ ሳያዩኝ ወጣሁ። ልክ ሳየው ሮጬ ተጠመጠምኩበት። ሁሌም ሳገኘው ሁሉን ነገር እረሳለሁ። ተጠምጥሚበት አንድ ቁጥር መስለን ያለው ትሮይ በምሽት ስወጣ የተጠራጠረው አባዬ ተከትሎኝ ኖሮ ሶፊያ ሲለኝ ተሰማኝ። በድንጋጤ ሽንቴን ልለቀው ደረስኩ። ወንድ ቀና ብዬ እንዳላይ ሲያስጠነቅቀኝ ኖሮ ዛሬ ይህን ሳይ ምን ሊያረገኝ እንደሚችል መገመት ተሳነኝ። ሁለታችንም ደርቀን ቀረን። ከቃል ጋር ተቃቅፈን አባቴ ሲመጣብን ሁለታችንም እንደ ሐውልት ነበር ደርቀን የቀረን። ይሄኔ ወግ አጥባቂው አባዬ በጣም በንዴት ጦፉ ቃል አጠረው። እጄን ከቃላብ ላይ አስለቅቆ እየጎተተ እቤት አስገባኝ። እስከዛች ደቂቃ ምንም ማለት አልቻልኩ። ከዛ አባዬ በጣም ገረፈኝ። ሰውነቴ ውሃ እስኪቋጥር ተገረፍኩ። ማፍቀሪ እንደ ኃጢአት ተቆጠረ። እኔ ግን እንደዛ እየተመታው ያሳሰበኝ የነበረው መገረፊ ሳይሆን ቃልዬና እኔ መጨረሻችን ምን እንደሚሆን ነበር። አጋጣሚ ክረምት ስለነበር ከቤት መውጫ ሰበብ አጣሁ። እቤትም ቁጥጥሩ በዛ። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። ልክ ይህ በሆነ በሳምንቱ ሰላም መጣች። ሐሙስ ቀን ነበር። አባቴ ቢያየት በእርግጠኝነት ያባራት ነበር። ግን ስላልነበረ ለትንሽ ደቂቃ አወራን።
ስለ ቃል ስጠይቃት በእኔ ምክንያት እየተጎዳ እንደሆነ ነገረች። ከዛም ቃልዬ የላከልኝን ደብዳቤ ሰጥታኝ ሄደች። ልክ ስትወጣ ደብዳቤውን ገልጬ ማንበብ ጀመርኩ። የኔ ፍቅር እንዴት እንደምነግርሽ አላውቅም። አባትሽ እንዲገርፉሽ ማድረግ ጥፋት ነው። ይቅርበኝ የኔ ልዩ እመኚኝ፣ እክስሻለሁ ውዴ። እኔ አዲስ አበባ መሄዱ ግድ ሆኗል። ይዤሽ ብጠፋ ደስ ባለኝ፣ ግን አባትሽ እንዲያዝኑብን አልፈልግም። የኔ ፍቅር የትም ብሆን ግን አፈቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጪና ተሰናብችኝ። የለመድነው ቦታችን ጋር ጠብቅሻለሁ ይላል። እንባዬን መቆጣጠር ተሳነኝ። ከተቀመጥኩበት ተነሳው፣ ተመልሼ ተቀመጥኩ። ግራ ገባኝ። ሌሊቱን ሙሉ ስለሱ ሳስብ ዋልኩ። በመጨረሻ አንድ ነገር ወሰንኩ። ከቃላብ ጋር መጥፋት አለብኝ። ጠፍቼ ከሱ ጋር እንኳን አዲስ አበባ ሲኦል ብገባ በደስታ እኖራለሁ። ይህን አስቤ ጊዜ ሳላጠፋ ልብሴን አሰናድቼ ጎረቤት አስቀመጥኩ። ከረፋዱ 5 ሰዓት ላይ ጁማ እንደሚሰግድ ሰው ተጣጥቤ ቃልዬ የቀጠረኝ ቦታ ሄድኩ። ልክ ስደርስ እየጠበቀኝ ነበር። ረጅም ጊዜ እንደተለያየ ሰው ተቃቅፈን አነባን። ከዛ ከሱ ጋር ለመጥፋት መወሰኔን ነገርኩት። በመጀመሪያ እምቢ ብሎኝ ነበር። ከዛ ግን በሀሳቤ ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠሮ ይዘን ተለያየን። ከእናትና ከአባቴ ይልቅ ፍቅሬን መርጬ ኑሮን በአዲስ አበባ ሀብለን ጀመርን። ማንም ረዳት በሌለበትና ሁሉም ለራሱ ለፍቶ አዳሪ በሆነባት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ቃልዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ ይዘላል ትርጉም የለውም። ስለዚህም የግድ መስራት አለብኝ። ቃልዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ አካባቢያችን ያለ ሆቴል በጽዳት ተቀጠርኩ። ሆቴል ውስጥ በጽዳትነት ተቀጥሬ ስሰራ ትዕግስት የምትባል የዚህ ሆቴል አስተናጋጅን ተዋወቅኩ። ይሄኔ እንደ ጓደኛ ተቀራረብን። ያለሁበትን ሁኔታ ስነግራት በጣም ነበር ያዘነችልኝ። ከዛ በዚህ እድሜሽ ለምን ጽዳት ትሰሪያለሽ? ለምን አስተናጋጅነት አትገቢም? ከዛ በቀን የምታገኙት ቲፕ ብዙ ነገር ያግዝሻል ስትለኝ መከረች። በእሷ ሀሳብ ተስማምቼ ቃልዬን ሳላማክረው ቀጥታ ስራ ጀመርኩ። እንዳለችው ለጊዜው በጣም ጠቀመን። ቀን እስኪያልፍ ቃልዬ እየተማረ እኔም መስተንግዶዬን እየሰራው ኑሯችንን ቀጠልን። በዛሽ ጠባብ ቤት ውስጥ ብዙ ፍቅር አለ። እኔና ቃልዬ ለብዙ ሰው ምሳሌ ሆነን። አንድ ቀን ስራ ቦታ አንድ እድሜው ወደ 40ዎቹ የሚጠጋ ጎልማሳ አንድ ጥብስ በልቶ 80 ብር መክፈል ሲኖርበት 500 ብር ሰጠኝ። ከዛ ተከትዬ መሳሳቱን ስነግረው ያዡ ቆንጅዬ አለኝ። ምን ያህል የተባረከ ሰው ነው ብዬ በውስጤ ልክ ሰዓቴ ደርሶ ስወጣ ልክ ፊልም ላይ እንዳየሁት ፍቅረኛዬን ሰርፕራይዝ ለማድረግ አበባ ጎዝጉዤ ጥሩ ራት ሰርቼ መብራት አጥፍቼ በሻማ ጠበቅኩት። ቃልዬ ሲገባ ግን እንደጠበቅኩት ደስተኛ አልነበረ። ብሩ ከየት መጣ ሲል ተጣላን። እኔም በጣም ስለማፈቅረው የኔ ፍቅር ካላመንከኝ በቃ ክብሬን ልስጥ፣ እኔ አንተ ብቻ ነኝ አልኩት። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበርን ቢሆንም አንሶላ ተጋፈን ክብረ ንጽህናዬን ደስ እያለኝ ሰጠሁት። ሲነጋ ሁለታችንም ተጣጥበንና ጥሩ ቁርስ በልተን እኔ ወደ ስራዬ እሱ ወደ ትምህርት ቤቱ ሄድ። ታዲያ ልክ እንደተለመደው ዛሬም የትላንቱ ሰውዬ ብዙ ገንዘብ ሰጥቶኝ ሄደ። አብራኝ ለምትሰራ ላይ ትዕግስት ነገርኳት። ትዕግስትም ምንም ሳይመስላት ባክሽ የተለመደ ነው፣ እዚህ ቤት አዲስ ፊትና ቆንጆ ሲያገኙ እጃቸው ለማስገባት ገንዘብ ይረጩልሻል አለች። ከዛ ይሄ ግን ፍቅረኛዬን ያስከፋዋል ስላት እንዳልነግረው መከረች። እኔም ቃልዬን ላለማስከፋት ገንዘብ ስለሚሰጠኝ ሰው ምንም አልነግረው። ይህ በእንዲህ እንዳለ አንድ ቀን ሰዓት ደርሶ ልክ ስወጣ ሰውየው በመኪና እየጠበቀኝ አገኘሁት። ከዛ ካልሸኛውሽ ብሎ አስጨነቀኝ። ከሱ ጋር እየተሟገትኩ ትዕግስት መጣች።
ይሄኔ ባክሽ ነይ እንግባና ያድርሰን ብላ አስገባች። እኔም እየቀፈፈኝ መኪና ውስጥ ገባሁ። ልክ ደርሰን ስወርድ ሰውየው ወርዶ ደህና ደሪ ብሎ ሲያቅፈኝ ቃልዬ ተመለከተ። ልክ እንደ ሌባ ደንግጬ ቃልዬ ብዬ ወደ እሱ ሲሄድ ትቶኝ ወጥቶ ሄደ። ቃልዬ ከሰውየው ጋር ሲያይኝ በጣም ተናዶ ጥሎኝ መሄዱ ይበልጥ አስደነገጠኝ። እኔ እንኳን ከሱ ሌላ ወንድ የማማግጥበት ጭርሱን ስለ ክብሬ እንኳን የማስብ ሴት አይደለሁም። እናም ለምን ጠረጠረኝ? ብቻ ተከትየው ቤት ገባን። ከዛ ላረጋጋው ፈልጌ ቃልዬ አልኩት። እሱም ብስጭቱ ሳይለቀው አትጥሪኝ አይነት አስተያየት አየኝ። ይሄኔ መታገስ አቃተኝ። ምን ሆነሃል? እኔ እኮ ቤተሰቤንና ያደኩበትን ቀይትቼ የመጣሁት አንተን ብዬ ነው። ሂጃቢን ፈትቼ ጸጉሬን እያሳየው ማንነቴን አርክሼ በማላቀው ማህበረሰብ ውስጥ የምሰራው ላንተ ስል ነው። ይግባህ እንጂ እኔ እኮ ያለ ምንም እቅድ ድንግልናዬን ያስረከብኩ ካንተ ውጪ ባዶ መሆኔን እንድታውቅ ነው። ለምን አትረዳኝም? ለምን ትጠራጠረኛለህ? እያልኩ እንባ የተናነቀኝ በጩኸት ተናገርኩ። ቃልዬ ስሜቱ እንደተረበሸ ለማወቅ አይኖቹን መመልከት በቂ ነበር። ቃልዬም ይቅርታ ጠይቆ አባበለኝ። ከዛም የጀመረውን አመት ተምሮ ቀጣይን እንደሚያስተምረኝ ቃል ገባልኝ። በእርግጥ ግን እኔ እሱ ቢማርልኝ እመርጣለሁ። ከቃልዬ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሲሄድ እርጉዝ እንደሆንኩ ነገሩ። የአባቴ እርግማን ወይስ የኔ እንዝላልነት? ሁለቱም መልስ ሊሆኑ ይችላሉ። ብቻ ግን ለኔ ሰማይ የተደፋብኝ ያህል ተሰማኝ። በሰዓቱ ለቃል መንገር አልፈለኩም። ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ቃልዬ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ለዛም ኃጢአትን መርጬ ለማስወረድ ሐኪሞቹን ለምኜ ሰውየው ይሰጠኝ በነበረው ብር በማህፀን የሚከተት እንክብል ሰጡ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ይሄኔ ነበር ቃልዬም አርግዤ እያስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረው። ይሄኔ ያ ብር የሚሰጠኝ ሰውዬ ለትዕግስት ገንዘብ ይልክልኝ ነበር። በጣም የገረመኝ ደግሞ ፍቅረኛ እንዳለኝ እያወቀ ገንዘቡን መስጠቱ ነው። ምክንያቱም ስጠይቀው ስለምታሳዝኝ ነው ይለኛል። ይህ በእንዲህ እንዳለ ልክ በሳምንቴ ስራ ጀመርኩ። የዛኑ የጀመርኩ ቀን ራሴን አሞኝ ሰዓቴ ሳይደርስ ወጥቼ ወደ ቤት ሄድኩ። ይሄኔ ህይወቴን ሙሉ አስቤው ቀርቶ ላስበው የማልፈልገው ነገር ነበር ያጋጠመኝ። ቃልዬ ከሌላ ሴት ጋር ተቃቅፎ ይሄዳል። ማመን አቃተኝ። ቃልዬ ከኔ ሌላ ሴት በእጆቹ መንካት የሚያንገበግበኝ ልጅ ዛሬ ተቃቅፎ በጠራራ ፀሐይ መሄዱ እውን አልመስልሻለኝ። ከማገናዘብ ይልቅ በስሜት መመራት ጀመርኩ። እንደ እብድ እያረገኝ እርምጃዬን ጨመርኩ። ልክ ካጠገባቸው ልደርስ ስል ድንጋይ አንስቶ ልጅቷን መፈንከት አማረ። ግን እንደገና ተውኩትና ቀስቀስ ለማለት ሞከርኩ። እርምጃዬንም ገታሁት። ከዛ ቃልዬን እቤት ሲገባ ተረጋግቼ ልጠይቀው ወይንስ ድንገት ያየሁት መስዬ ላስደንግጠው እያልኩ ከራሴ ጋር ስሟገት ድንገት እንዴ የኔ ፍቅር በዚህ ሰዓት ብቻሽን ለምን አልደወልሽልኝም? ቃልዬ ደረቱ ላይ ልጥፍ እያረገኝ ይሄኔ ያሰብኩት ልክ ባለመሆኑ የደስታ ሲቃይ ተናነቀኝ። ደህና ነኝ ውዴ፣ እሷ ማናት ግን አልኩት። ቃልዬም ፈገግ ብሎ እየተመለከታት የክፍሌ ልጅ ናት፣ ማርታ ትባላለች አለ። ቃልዬ ድሮም ሴት ጓደኞች ይኖሩታል፣ ግን በእኔ ቀልድ አያውቅም። ባጉል ጥርጣሬ ራሴን እየወቀስኩ ልጅቷን ተዋወቅኳት። ማርቲ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላም ከቃልዬ ጋር ለማጥናት መምጣቷን ቀጠለች። አንድ ቀን ጠዋት ተነስቼ ቁርስ እየሰራው ቤት አጸዳለሁ። ይሄኔ የፍቅሬ እንቅፋት ማርታ በር አንኳኳች። ስከፍትላት እሷ ናት። በሩን በተረቀመባት ደስ ባለኝ፣ ግን እንደምንም ራሴን ተቆጣጣሪ ምን ፈለግሽ አልኳት።
ቃላብን አለች። ቃልዬ ተኝቷል አልኳት። ፊቷ ልክ አይደለም፣ እናም ችግር አለ አልኳት። ይህን ስል እንባዋ ዱብ ዱብ እያለ እርጉዝ ነኝ አለች። ይህን ስትል ከቃላብ ነው እንደምትልኝ እርግጠኛ ሆንኩ። ብሽ ያለብኝ መቋቋም አቅቶኝ ራሴን ሳትኩ። እሱን ብዬ ተንከራተትኩለት ፍቅረኛዬ ሌላ ሴት አስረግዞ ሳይ ዳግም በህይወት መኖር በራሱ ሞት ነው የመሰለኝ። ከደቂቃዎች በኋላ ስነቃ ቃል እጆቹን አንተርሶኝ ምንጣፍ ላይ በጀርባዬ ተንጋልያለሁ። ማርታ የለችም። ነቅቼ ጠባብ ቤታችንን ስቃኘት ቃልዬ ነቃቻልና እንባው ወረደ። ያዞም በአልኩ በውስጤ ዛሬ እንዲያውም የተፈጠረውን ለማስታወስ ማንንም መጠየቅ አልፈለኩም። እናም በፍቅር ከመወዳቸው እጆቹ ላይ ተነሳሁ። እንባዬ ሀዘኔን ያቀለው ይመስል ያለማቋረጥ እየወረደ በውሃ የራሰው ልብሴ ላይ ያርፋል። እንደምንም ስሜቴን ተቆጣጥሬ ልብሴን ሰብስቤ ሻንጣዬ ውስጥ ከተትኩት። ይህን ሳደርግ ቃልዬ በጥሞና ይከታተለኝ ነበር። ከዛም ምንም ቃል ሳልተነፍስ ወደ በሩ አመራሁ። ልክ በሩ ጋር ስደርስ ግራ የተጋባ እያስመሰለ ጥለሽ ልትሄጂ ነው አለኝ። ቀጣፊ እምባውን እያዘነበ እስከ ዛሬ ቢሆን ሲያስነጥስ እንኳ እምባው ብትረግፍ ውስጤ በሀዘን ይጥለቀለቅ ነበር። ዛሬ ግን እንዲህ እያለቀሰና እየተማጸነኝ ፍጹም ሊያሳዝነኝ አልቻለም። ማርታስ አልኩት። ይሄኔ አይኖቼን ላለማየት እያቀረቀረ ሲጀምር ለምን እንደመጣች አላውቅላትም። ሄዳለች አለኝ። ይሄኔ ይበልጥ እየተናደድኩ ቃላብ ከዚህ በኋላ ልትዋሽኝ አትችልም። ይልቅ ፈጣሪ የሰጠህን ጸጋ አትግፋ፣ ልጅህን እመንና አሳድግ። እኔም ፈጣሪ ይገባሻል ያለኝን እያደረገ ነውና አርፌ እጅ ያጸያፊ ህይወቴ ለኑራት ብዬ ከፍቼ ወጣሁ። እንደዛ ሲሆን አይቼው አላውቅም። መሬት ላይ ተደፍቶ ተንሰቀሰቀ፣ ግን ሊያስቆመኝ አልቻለም። ወጥቼ ሆቴል ሲሄድ በየመንገዱ ብቻዬን እያወራሁ አለቅስ ነበር። ከዛ ሆቴል ደርሼ የሰራተኞች ክፍል ገብቼ ተቀመጥኩ። የሙሐመድ ዘፈን ተከፍቶ የቀነቅን ነበር። ተው ልመድ ገላይ ገላይ፣ ተው ልመድ ገላይ፣ ትቶ የሄደን ሰው ገላይ አትበል ከለላይ ይላል። ይህን ሙዚቃ ስሰማ ቁስሌ የተነካ ያህል ተሰምቶኝ ተንሰቀሰቅኩ። ከዛ እዛው የተቀመጥኩበት ጋር ጋደም አልኩና እንቅልፍ ይዞኝ ሄደ። ልክ ስነቃ ሰዓቱ ወደ መምሸት ተቃርቧል። ስራ እስከማገኝ እዛው ሆቴል እያደርኩ መስተንግዶ መስራቴን ቀጠልኩ። ሴት ልጅ ፈተናዋ ብዙ ቢሆንም የኔ ግን ልክ አጣ። የሆቴሉ ባለቤት ልጅ እዛው ማደሬን ሲያይ ይፈታተነኝ ጀመር። ያን ቀን የባለቤቱ ልጅ ነበር። እሱ ሲኖር ሁሉም ነገር ይቀፈኛል። ዛሬም ልክ እንደዛው እየደበረኝ ሳስተናግድ ቆይቼ ሰዓት ሲደርስ ልተኛ ክፍል ገባሁ። ይሄኔ ተከትሎኝ ገባና ከውስጥ ቆለፈው። ብጮሄ ገልሻለሁ አለኝና ልብሱን ለማውለቅ ቁልፉን ይፈታ ጀመር። ብጮህ ገልሻለሁ ቢልም እኔ ግን ሞትን መርጬ ሆቴሉን በጩኸት አግደበላለኩት። ይሄኔ ደንግጦ በፍጥነት ክፍሉን ለቆ ወጣ። ወዲያው የሆቴሉ ሰራተኞችና ጥበቃው እየተንጋጉ መጡና ምን ሆንሽ ነው አሉኝ። ሰውነቴ ይንቀጠቀጣል። ጭንቀት ነው፣ ይቅርታ ከረበሽኳቸው አልኳቸው። በድንጋጤ ግንባሬ ላይ ቸፍ ያለው ላብ እየጠራኩ፣ አንዳንዶቹ እየተነጫነጩ፣ አንዳንዶቹ ደግሞ በሁኔታዬ አዝነው ትተውኝ ወጡ። እኔም ስራ ፈልጌ ስላጣው ስደት ለመሄድ ማሰብ ጀመርኩ። ፓስፖርት አውጥቼ ደላላ ጋር ሄድኩኝ። ከዛም ወደ ዱባይ ለመሄድ ፕሮሰስ ጀመርኩ። ታዲያ አንድ ቀን ሙሉ ምርመራ ተመርምሬ ውጤት ለመላክ ስመረመር ውጪ መሄድ እንደማልችልና የልብ ድካም እንዳለብኝ ተነገረኝ። አሁን የምርም ፈጣሪ እንደረሳኝ አመንኩ። ከዛም በጣም በንዴት ወደ መጠጥ ቤት ሄድኩኝ። ህይወት እንደዛ ቀን ተስፋ አስቆርጣኝ አታውቅም። ከሀዘኔ ብዛት ማልቀስ በራሱ ተሳነኝ። ከተቀመጥኩ ከደቂቃዎች በኋላ አጋጣሚ ስዞር ትግስትና አንድ የማላውቃት ሴት ከቃል ጋር ክብ ሰርተው የመጠጥ አይነት ከፊታቸው ተደርድሯል። እያየኋቸው መናደድን ቀጠልኩ። ከቆይታ በኋላ ሽንት ቤት ስሄድ ትግስት ተከትለኝ መጣች። ባላየት ደስ ይለኛል።
ከት ብላ ሳቀች። በጣም ተናድጄ በጥፊ ያልኳትና ልደግማት ስል ሰው ያዘኝ። እኔና ትዕግስት መታጠቢያ ቤት በር ላይ ግብ ግብ እንደገጠምን ወዲያውኑ ቃላብና ጓደኛዋ መጡ። ልክ ሲያይን ፊቱ ተቀያየረ። ምንድነው የመረጥሽውን መርጥሽ ሄደሻል? ምን ቀርቶሽ ነው የምትከታተይኝ አለኝ። በጣም ተናድጄ ቆይ አንተ ምንድነው ካላሳበድከኝ አትሆኝም ማለት ነው አልኩት። ሁለታችንም በስሜት ከማውራታችን የተነሳ ሰው ጸጥ ብሎ ይሰማን ጀመር። አስመሳይ ነሽ፣ ለስሙ ስንት ፈተና ይተሻል፣ ለስሙ ቤተሰብሽን ትተሻል። ግን ያ ሁሉ መስዋዕት መክፈልሽ አንድ ቃል እንኳን ልሰምኝ አትፈቅጂም። ሁሉም ግን በጊዜ ይገባሻል። ማርታንም ቢሆን ሰበብ ያረግሽው አውቀሽ ነው። ጭራሽ አስረገዝካት አልሽኝ። ትንሽ እንዲመሳሰልልሽ ከሌላም ቢሆን ያረገዘች ሴት መፈለግ ነበረብሽ። ያላረገዘን ሰው ግን ብሎ ንግግሩን ገታውና ስቅስቅ ብሎ አለቀሰና ባንቺ ምክንያት ቤተሰቦቼ ተስፋ ያረጉትን ትምህርቴን አቆምኩ። ደስ ይበልሽ፣ ገና ልክ እንደዚህ ጨርቄን ጥዬ አብዳለሁ አለና የለበሰውን ቲሸርት እላዩ ላይ ቀደደው። የእውነት ደነገጥኩ፣ ግራ ገባኝ። ይሄ ሁሉ ሲሆን የነበረው እኔና ቃልን ለማለያየት ነው? ህልም ይሁን እውን መለየት አቃተኝ። ሁሉም ሰው ግራ እንደገባው መገመት ቀላል ነው። ወዴት እንደምሄድ ባላውቅም ልወጣ መንገድ ስጀምር ማርታና ትዕግስት ተከታትለው ገቡ። ከዛ ማርታ እግሬ ላይ ወድቃ እያለቀሰች ይቅርታ ጠየቀች። ፊልም የምታውን ይመስል ግራ ተጋባው። ምንም ሳልላት ቆሜ ሁሉንም ማየት ጀመርኩ። ይሄኔ ቃል እንደ እብድ እያረገው ማርታን ከእግሬ ላይ አንስቶ ሁለቴ በጥፊ መታት። እምነትን መጠበቅ ግድ ቢሆንም ፍቅር ያሸንፋልና እኔና ቃል ወደ ቀድሞ ፍቅራችን ተመልሰን መኖር ቀጥለናል። ትምህርታችንንም ቀን እየሰራን ማታ መማራችንን ቀጥለናል። መሀላችን ከፈጣሪ በቀር ማንንም አናስገባም። ቤተሰቦቼንም ለበዓል ሄጄ ይቅርታ ልጠይቅ ወስኛለሁ።